እሺ ወደ ዕለቱ ትምህርት ደግሞ ስንሄድ ዛሬ የምናየው ረጃጅም ምንባቦችን ጀማሪዎችን የማለማመድ ሁኔታ እናያለን። ጀማሪዎች ከኔ ጋር በደንብ ተከተሉኝ፣ በደንብ ተማሩ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከተሉኝ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ መልካም ትብብራችሁ አይለየኝ ማለት ነው። ወደ ትምህርቱ እንሄድ። ከዚህ ላይ አ ማ ር ኛ አ ማ ር ኛ አማርኛ አማርኛ ቋ ን ቋ ቋ ን ቋ ቋንቋ አማርኛ ቋንቋ መ ማ ር መ ማ ር መማር አማርኛ ቋንቋ መማር እ ወ ዳ ለ ሁ እወ ዳለሁ እወ ዳለሁ አማርኛ ቋንቋ መማር እወዳለሁ ይላል። አማርኛ ቋንቋ መማር እወዳለሁ። እናንተንም በኋላ ስንጨርስ እናንተ ደግሞ ስለምታነቡልኝ በደንብ ተከተሉኝ። እሺ፣ በደንብ ያለምንም መሰላቸት ማለት ነው። እሺ፣ አማርኛ ቋንቋ መማር እወዳለሁ። ከዚህ ላይ ደግሞ ዛሬ 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 ብዙ 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 ስራ ስራ ዛሬ ብዙ ስራ አለብኝ አለብኝ ዛሬ ብዙ ስራ አለብኝ። እንቀጥል። ብዕር 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 ማለት እስክሪብቶ ማለት ነው። ብዕር እና ደብተር 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 ብዕር እና ደብተር ስጠኝ 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 ብዕር እና ደብተር ስጠኝ ብዕር እና ደብተር ስጠኝ። አማርኛ ቋንቋ መማር እወዳለሁ። ዛሬ ብዙ ስራ አለብኝ። ብዕር እና ደብተር ስጠኝ። እንቀጥል። ዳቦ 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 መብላት 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 ዳቦ መብላት በጣም 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 እፈልጋለሁ እፈልጋለሁ ዳቦ መብላት በጣም እፈልጋለሁ እፈልጋለሁ እፈልጋለሁ። ከዚህ ላይ ምሳ ምሳ ለመብላት ምሳ ለመብላት ምሳ ለመብላት ሰዓት ሰዓት ደርሷል ሰዓት ደርሷል ሰዓት ደርሷል ምሳ ለመብላት ሰዓት ደርሷል። ከዚህ ጋር ይህ ፍራፍሬ ይህ ፍራፍሬ ፍራፍሬ በጣም በጣም ይጣፍጣል በጣም ይጣፍጣል ይጣፍጣል። ይህ ፍራፍሬ በጣም ይጣፍጣል ይጣፍጣል
በጣም አሪፍ ነው። ዳቦ መብላት በጣም እፈልጋለሁ። ምሳ ለመብላት ሰዓት ደርሷል። ይህ ፍራፍሬ በጣም ይጣፍጣል። ወደ ቀጣዩ እንሄድ። ወንድሜ 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 ትምህርት ትምህርት ቤት 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 እየሄደ ትምህርት ቤት እየሄደ ነው። እህቴ ቆንጆ ምግብ ትሰራለች። አባቴ ዛሬ ስራ ሄዷል። ጓደኛዬ በጣም ጎበዝ ተማሪ ነው ይላል ማለት ነው። ውድ ቤተሰቦቼ በዚህ መልኩ በውስጥ መስመር መማር ለምትፈልጉ በየትኛውም የዓለም ክፍል ሆናችሁ በየትኛውም ሀገር በየትኛውም ቦታ ከሀገር ውጭም ሆነ ከሀገር ውስጥ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በቀን ወይም በማታ ፕሮግራም ስራችሁን በማይነካ መልኩ መማር ከፈለጋችሁ በ0953 61 59 56 ብላችሁ በኢሞ፣ ዋትስአፕ፣ ቴሌግራም በማንኛውም ሶሻል ሚዲያ አማራጮች ሀይ ብትሉን እኛ ሰዓትና ቀን ይዘን እናስተምራችኋለን ማለት ነው። በትንሽ ጊዜ ከ3 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው።